በአውሮፓ መድረክ የመሳተፍ እድል ያላቸው ክለቦች የዝውውር ጥያቄ ቢያቀርቡለትም ማንቸስተር ዩናይትድን በመምረጥ ኦልድ ትራፎርድ የደረሰው ብራዚላዊው አዲሱ የቀይ ሰይጣኖቹ ኮከብ ማቴዎስ ኩንሃ የዚህን ክለብ መለያ መልበስ የህልም ያህል ነው ሲል ተናግሯል። የ26 ዓመቱ ማቴዎስ ኩንሃ በያዝነው ክረምት የዝውውር መስኮት ሌላኛውን የእንግሊዙ ክለብ ወልቭስን በመልቀቅ 62.5 ሚሊዮን ፓውንድ በሚጠጋ የዝውውር ዋጋ ማንቸስተር ዩናይትድን መቀላቀሉ ይታወሳል። በአውሮፓ መድረክ የመሳተፍ እድል ያላቸው ክለቦች ያቀረቡለትን የዝውውር ጥያቄ ወደ ጎን በመተው ማንቸስተር ዩናይትድን የመረጠው ኩንሃ በሰጠው አስተያየት እዚህ በመገኘቴ ትልቅ ኩራት ተሰምቶኛል። የማንቸስተር ዩናይትድን መለያ መልበስ የህልም ያህል ነው። ይህ ክለብ ወደ ታላቅነቱ እንዲመለስ መርዳት እፈልጋለሁ ሲል ተናግሯል። ፖርቹጋላዊው አሰልጣኝ ሩበን አሞሪም ለሚመርጡት ያጫወት መንገድ ተስማሚ ተጫዋች ይሆናል እየተባለለት የሚገኘው ማቴዎስ ኩንሃ በተለያዩ ቦታዎች የመጫወት አቅምን መያዙ ይበልጥ ክለቡን እንደሚረዳው ይጠበቃል። ሜዳ ላይ በነፃነት መጫወትን እንደሚመርጥ የሚነገርለት ኩንሃ ለቀይ ሰይጣኖቹ የማጥቃት ክፍል የበለጠ ጥንካሬ ይሆናል ተብሎ ትልቅ ተስፋ ተጥሎበታል። በተጠናቀቀው የውድድር ዓመት አስቸጋሪ ጊዜያትን ሲያሳልፍ የነበረው ወልቭስ በፕሪሚየር ሊጉ እንዲቆይ ለማድረግ ትልቅ ድርሻን የተወጣው ማቴዎስ ኩንሃ በሊጉ ብቻ 15 ያህል ጎሎችን አስቆጥሯል። ኩንሃ በኦልድ ትራፎርድ የሚያቆየውን የ5 ዓመት የውል ስምምነት መፈራረሙ የሚታወስ ሲሆን በተጨማሪም 1 ዓመት የማራዘም አማራጭ እንደተካተተበት ይታወቃል። ማንቸስተር ዩናይትድ ከማቴዎስ ኩንሃ በተጨማሪ በዝውውር መስኮቱ አዳዲስ ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት በመንቀሳቀስ ላይ ይገኛል።